ሰላም ውድ የ12ኛ ክፍል ተማሪዎች እንዴት ናችሁ? ዛሬ ይሄ ቪዲዮ ለእናንተ ነው እና ያው እንደሚታወቀው ማክሲመም 3 ወር ቢቀራችሁ ነው ማለት ነው። ማለትም 90 ቀን ፈተናው ተቃርቧል እና በዚህ በ90 ቀን ውስጥ ከመጨናነቅ ይልቅ ሰዓቱ ደረሰ ቀኑ ደረሰ ብሎ ከመጨናነቅ ይልቅ እንዴት አብቃቅታችሁ እቺ 90 ቀን እንዴት እንደምትጠቀሙ ነው ማለት ነው ማሳያችሁ ስቴፕ ባይ ስቴፕ። መጨረሻ ላይም ምርጥ የተባሉ ቲፖች መሰጣችሁ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉ እና አንደኛ ላይ ምንድነው ማድረግ ያለባችሁ? በቀን 2 እስከ 2 ሳብጀክት ማጥናት መቻል አለባችሁ ማለት ነው። ማለት ቦሪንግ እንዳይሆንባችሁ አንዱን በቀን አንድ የምታጠኑ ከሆነ ቀኑም እየሄደባችሁ ስለሚሄድ በተቻላችኋል ከ2 እስከ 3 ማድረግ ትችላላችሁ። እንደናንተ ጉብዝናችሁ ነው ማለት ነው። እስከ ግን 2 ብታጠኑ ይመከራል ማለት ነው። 2 ሳብጀክት ጥርት አድርጋችሁ 2 ሳብጀክት እያጠናችሁ እስኪ 90 ቀን ብትሄዱ እንደዛ ሰዓታችሁ ሊበቃችሁ ይችላል ማለት ነው። ሁለተኛው ነገር ደግሞ ምንድነው? ኤቭሪዴይ ጥያቄዎችን ፕራክቲስ ማድረግ መቻል አለባችሁ በየቀኑ ማለት ነው። ጥያቄዎችን መስራት አለባችሁ። በቃ ሰዓቱ ደርሷል፣ ጊዜ የላችሁም ብዙ ማለት ከተጠቀማችሁት ነው። ባይዘይ ጊዜው የሚያጥራችሁ ከተጠቀማችሁት ነው እንጂ እንደዚህ ቁጭ ለሚል ሰው 3 ወር በጣም ትልቅ ነው እና ማድረግ ያለባችሁ ነገር ምንድነው? ጥያቄዎች ፕራክቲስ ማድረግ በየቀኑ የፓስት ኤግዛሞችን ምናምን ፕራክቲስ ማድረግ ነው ማለት ነው ያለባችሁ። ሶስተኛ ነገር ደግሞ ፕራክቲስ ስታደርጉ ጥያቄዎችን ሰዓት መለማመድ አለባችሁ። ሰዓት የኤግዛሙ ላይ ያው በሰዓት ነው እንደዚህ አሁን እንደምትሰሩት ልቅ አይደለም፣ ኦብቪየስ ነው እና ምን ማድረግ አለባችሁ? እናንተ ራሳችሁን ፕራክቲስ ማድረግ አለባችሁ። እስከዛ የሆነ ሰዓት ገድባችሁ በዛች በሰዓት ውስጥ ነው መስራት ያለባችሁ። ሁሌ ዝም ብላችሁ ልቆናችሁ መስራት የለባችሁም። ይሄ ለምንድን ነው የሚያግዛችሁ? በኋላ ፈተና ላይ ሰዓታችሁንም ፕሮፐርሊ መጠቀም እንደምችሉ ነው ማለት ነው የሚያደርጋችሁ እና ይሄንን 3 ነገር ማድረግ አለባችሁ። ወደ ቲፖቹ እንሂድ። እሺ አንደኛ ቲፕ ምንድነው ማድረግ ያለባችሁ? ዶንት ፎከስ ኦን ኤቭሪ ፓርት እና ሁሉም ቦታ ላይ ፎከስ አድርጋችሁ አታጥኑ። ስታጠኑ ምንድነው ፈተናው የሚመጣው ይታወቃል፣ ኦብቪየስ ነው። አሁን ፊዚክስ ለምሳሌ እናንተ ሁሉንም መጽሐፉን ከፔጅ 1 እስከ መጨረሻ አጠናችሁት እሺ፣ እና ሁሉም ይመጣል ማለት ነው። ከፔጅ 1 እስከ መጨረሻ ያለው ይመጣል ማለት አይደለም። እና ምንድነው እሺ እንዴት ነው የምናውቀው ልትሉ ትችላላችሁ። የሚመጣውና የሚቀረውን ፓርት እንዴት ነው የምናውቀው ልትሉ ትችላላችሁ። ለዚህ ደግሞ መፍትሄው ምንድነው? ያለፉትን ኤግዛሞች በማየት የቱ ኤሪያ ላይ ነው በአብዛኛው የሚመጣው የሚለውን እዛ ቦታ ፎከስ ማድረግ ነው እንጂ ሁሉም ይመጣል ብሎ ኤክስፔክት አለማድረግ። ይሄ በጣም ይጎዳል ማለት ነው። እኛንም ሲጎዳን የነበረው ነገር እሱ ነው። ሰዓታችን እንዳይበቃን ያደረገንም ነገር እሱ ነበረ ማለት ነው። ስለዚህ እናንተ ሁሉም ይመጣል ፕሮባቢሊቲውንም ስታዩ ሁሉም ከመጽሐፉ ላይ ሁሉም ይመጣል የሚለው ፕሮባቢሊቲ በጣም ዝቅተኛ ነው ማለት ነው። ስለዚህ እንዴት ነው የሚመጣው ካላችሁ ሞር ፎከስ የምታደርጉት የፓስት ኤግዛሞችን በማየት የት አካባቢ በብዛት እንደሚመጣ ትረዳላችሁ። በዛ መሰረት ነው ማለት ነው የምታጠኑት እንጂ ሁሉንም ነገር አንድ ላይ አግበስብሳችሁ አታጥኑ፣ ጊዜያችሁን ያባክኑባችኋል ማለት ነው። ሁለተኛ ቲፕ ያጠናችሁትን ነገር ሪቫይዝ አድርጉ። ዴይሊ ሪቫይዝ አድርጉ ያጠናችሁትን ነገር። ባለፈው አጥንቼ ከቨር አድርጌዋለሁ ስለዚህ ብላችሁ ቁጭ አትበሉ፣ ሪቫይዝ አድርጉ። አይምሯችሁ ትንሽ ሪቫይዝ ይጠይቃችኋል ማለት ነው። ከፈተና በፊት ከተቻላችሁ ሙሉ ሪቫይዝ አድርጋችሁ ነው ፈተና ስትሄዱ መሄድ ያለባችሁ። ስለዚህ አሁን ደግሞ ገና ነው ሰዓት ስላላችሁ ሪቫይዝ ብቻም ሳይሆን ለማጥናትም ሰዓት ስላላችሁ ሪቫይዙን በኋላ ላይ 1 ወር ምናምን ሲቀራችሁ ሙሉን ሪቫይዝ ወደ ማድረግ ትሄዳላችሁ። እሺ ሶስተኛ ቲፕ ያለፉትን ኤግዛሞች ፕራክቲስ ማድረግ ፕሊዝ። በተለይ ከቅርብ የሚባሉት ከ2014 ወደዚህ ምናምን የተባሉት ለምን ፈተናዎች አፕዴት እየሆኑ ስለመጡ ማለት ነው። ከ2000 ቢያንስ ከ2014 እነዛን ከዛ በፊት ያሉትን አትዩ ማለት ሳይሆን ግን ስፔሻሊ ከ2014 ወደዚህ ያሉትን በደንብ ማየት አለባችሁ ማለት ነው። ለምን ጥያቄ በብዛት ባያችሁ ቁጥር
ኮንፊደንስ ይኖራችኋል። እና ደግሞ ፈተና ኬት አካባቢ እንደሚወጣም ማስተር እያደረጋችሁ ትሄዳላችሁ ማለት ነው። እና ያለፉትን ፈተናዎች መስራት ማለት ነው። አራተኛ ቲፕ ምንድነው? በራስ መተማመን። በራስ መተማመን ማለት እንግዲህ ቀላል ነገር አይደለም። ያጠናችሁትን ነገር አዎ አጥንቼዋለሁ እና እሰራለሁ ብሎ በራስ መተማመን ራሱ አንዱ እንትን ነው፣ አንዱ ክራይቴሪያ ነው ለፈተና መስራት። ስለዚህ በራስ መተማመን ይኑራችሁ። እስካሁን አይ ከቨር አላረኩም እኮ እንዴት እኔ አልፋለሁስ እንዴ ምናምን እያላችሁ መጨናነቅ ሳይሆን ስላጠናችሁ ታልፋላችሁ፣ ባታጠኑ አታልፉ። ስለዚህ ስላጠናው አልፋለሁ የሚል ኮንፊደንስ በራሳችሁ ውስጥ ሊኖር ይገባል ሁሌም ማለት ነው። እና በዚህ መሰረት እንድትዘጋጁ ላለሁ እና እስከ ፈተና ድረስ ለእናንተ ጠቃሚ ይሆናል የምንለውን ቪዲዮ ለቅላችኋለሁ ማለት ነው። እና ፕሊስ ይህንን ቻናል ሰብስክራይብ፣ ሼር እያደረጋችሁ ለጓደኞቻችሁ ለተፈታኞች ፕሊስ በተለይ ለተፈታኞች ጓደኞቻችሁ ላኩላቸው። እስከ ፈተና ድረስ ብዙ ቪዲዮ ሰራላችኋለሁ ማለት ነው። በደንብ መስራት እንዲችሉ ብዙ ቪዲዮ ከኤክስፒሪየንስም ተነስቼ ብዙ ቪዲዮ ሰራላችኋለሁ። መልካም ቆይታ ይሆንላችሁ።